የአሁኑ ትውልድ ምን ያህል ቢጸድቅ ነው ማለት ያለ ኃጢያት ያለ እንከን ቢሆን ነው ወጥቶ መድረክ ላይ አንድም ቀን ስለ ድካሙ የማይተነፍሰው ከሚያሳትማቸው የመዝሙር አልበሞች መካከል አንድ እንኳን ስለ ጉድለቱ ስለ ድካሙ የማይዘምረው እና የለብኝም ድካም ነው ወይስ ያፍራል ተቀባይነቴ ይቀንሳል አክብሮት አይሰጠኝም እንዲህ ነበር እንዲህ ነው ባላለሁ ነው ምንድነው እየጠይቃለሁ ለምንድነው ሰዎች ደክም ያለው ወድቅ ያለው ሰነፍ ያለው ኋላ ቀርቻ ያለው እግዚአብሔርን በሚገባ አላከበርኩትም ህይወቴ በሚገባ አልተኮተኮተም አላደኩም ተስፋዬ ጋቢሶ ምንድነው ነኝና ብላቴና ልጅነቴ አላለቀም ነኝና ብላቴና ደረጃ ከበደ ምንድነው እሱ ይቅርታ ለማድረግ ልቤ እያለ ነው አዎ አሁን ይሄ አይነት ገበና አውጥቶ በአደባባይ ማውጣት ማፍሰስ መግለጥ ያሳንሳል ወይስ ያስከብራል እኔ ሰው እውነቱን ሲናገር የኖረውን የሆነውን የጎደለውን የቸገረውን በትክክሉ ማለት ነው ሳይጨምር ሳይቀንስ ሲናገር የበለጠ ሞገስ ይጨመርለታል ነው ማለት ታማኒነቱ የበለጠ ይጨምራል ከፍ ይላል ነው ማለት በሌላ አነጋገር በፈረንጅኛው ትራንስፓረንሲ ይባላል አይደለም ራስን ስራን ተግባርን በትክክል እንዳለ መግለጽ የታማኝነት አንዱ መገለጫው ስለዚህ ብዙ ተናገርኩ ትውልዱ ቢያስብበት ጥሩ ነው እንግዲህ